ሴት ኮንች መስተፋቅሩን ያደረገችው ግብሩን የሚያገኘው ከሷ ነው። ወንድ ኮን ያደረገው ደግሞ ከሱ ነው ግብሩን የሚያገኘው። እንዴት ቢባል እሷ መስተፋቅር አርጋ ኮን ያገባችው ባሏ እንዲደበድባት፣ እንዲመታት፣ እንዲሰድባት፣ እንዲያስለቅሳት እያደረገ ግብሩን ከእንባዋ ይወስዳል። አይነ ጥላም ከሆነ ግብሩን ከእንባዋ ይወስዳል። ቡዳም ከሆነ ግብሩን ከእንባዋና ከዱላዋ ከተመታችበት ከተፈነከተችበት ከደሟ ይወስዳል። አንዳንድ ጊዜ ደግሞ ምንም እንኳን መስተፋቅር ባታረግም እሷ ሚስትየዋ እሱም አድርጎ እንኳን እሷ ራሷ ስትደማ ግብሩን ከሷ ይወስዳል። ግን በብዛት የሚፈልገው መንፈሱ ከአድራጊው ነው፣ ከፈላጊው ነው የሚያደርገው። አይነ ጥላ ካልተደመረና ካልተደረበ በስተቀር ተደራጊውም ጭምር አብሮ ተፈነካክተው ደማቸው ግብር ሆኖ ሊቀርብ ይችላል እንጂ ብዙ ጊዜ መስተፋቅር ባገኘው አጋጣሚ ነው ግብሩን የሚወስደው። በዛው ቤት ውስጥ በሆነው ልጆችን በመምታት የሆነ ነገር በሰላም በማሳጣት ቤቱን በመበጥበጥ ደስ ይለዋል። በቃ ይተራመሳል፣ ሽንት ቤት ይገባል፣ ሆድ ቁርጠት ይለቅባቸዋል፣ ይመጣል፣ ሆድ ድርቀት ማለት ነው። እንደገና ደግሞ ምግብ ላይ ይመጣል፣ ምግቡ አይስማማቸውም፣ ኪችን ይገባል፣ ምግቡን ያበላሸዋል፣ በቃ ቤቱን ይረብሸዋል። ባልየው ሲመጣ ሚስት ጥሩ ፊት እንዳይኖራት ያደርጋል። ሚስትም ጥሩ ፊት ባልም ጥሩ ፊት እንዳይኖረው አድርጎ ሚስትየዋን ጥሩ መልስ እንዳይመለስላት ያደርጋል። በእያንዳንዷ ነገር ውስጥ ችግር እየፈጠረ ግን ያጋባቸው በመስተፋቅር ነው። በቃ አይፋቱም፣ አይዋደዱም። ልጅ ስለወለዱ ብቻ አብረው ይኖራሉ። አልጋ ላይ ይተውም ይኖራሉ። በተለይ አልጋ የሚለዩት መስተፋቅር ከተደረገ በኋላ አይነ ጥላ ቡዳ ካለ ሚስትየዋ ላይ ወይ ወንድየው ላይ ካለ ያፋቅራቸውና አልፈልግም ይላል። መንፈሱ ውስጥ ሆኖ እንዲጋቡ አልፈልግም፣ እቺ ልጅ እንድታገባ አልፈልግም፣ ሚስቴ ናት ይላል ውስጥ ያለው። ሚስቴ ናት ግን ታገባና ተፍታ፣ ልጅ ትወለድና ተፍታ፣ ችግር የለውም ይላል። ያጋባቸውና ወይ ያፋታቸዋል ወይ ያናቆራቸዋል። ከተመቸው ጭቅጭቁ ከተመቸው ይቀጥላል በዛው። ያ ግብሩ ነው፣ ለሱ ይመቸዋል ማለት ነው። አንዱ ትዕግስተኛ ከሆነ ግን መንፈሱ እንዳይበላ ግብሩ እንዳያገኝ ያደርገዋል ማለት ነው። ስለዚህ የምታረጉትን ነገር ስለ ሃይማኖት፣ ስለ መንፈሳዊ ሕይወትና ስለ እግዚአብሔር ብላችሁ አድርጉት። መንፈስ ወዲያውኑ ከእናንተ ቤት ነቅሎ የሚወጣው ግን እንዲሁ ለመፈታት ለመፈወስ ብቻ እንደው ዝም ብላችሁ በቃ የሆነ ምድራዊ ነገር እንዲከናወንላችሁ ብቻ የምትጨናነቁ ከሆነ አይ በጣም ጨራሽ ቁም ነገረኛ የሆነ ዘላለማዊ ነገር በማሰብ መንፈሳዊ ሕይወት ለመኖር ቅዱስ ቁርባን ለመቀበል እቅድ ስትይዙ ይላል ነው ይልና እቅድና ፕላን ወጥቶ ሊያጠቃ ይሞክራል። ታሸንፉታላችሁ፣ ጥሎ ይሄዳል። ዘላለማዊ ሐሳብ ሁሉ ጊዜ ባይምራችሁ ላይ ይንገስ። አስቀድማችሁ ጽድቁንና መንግስቱን ፈልጉ ማለት ነው። ዘላለማዊ ነገር አስቡ ማለት ነው። ጽድቅና መንግስት ማለት ዘላለማዊ ነገር ነው። ስለ ዘላለማዊ ነገር ባሰባችሁ ቁጥር ሁልጊዜ ምድራዊ ነገር ይሟላላችኋል ደግሞ ብሏል። ሌላ ሁሉ ይጨመርላችኋል ብሏል። ሁልጊዜ ብናገር ማላፍርበት ጥቅስ ቢኖር ይሄ ነው። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ሌላ ሁሉ ይጨመርላችኋል። አስቀድማችሁ ይሄን ፈልጉ፣ ይሄ ይጨመራል ማለት ነው። ስለዚህ በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14። እግዚአብሔር ያስተምራል። በምንማራቸው በምናገኛቸው ገጠመኞች በሙሉ እግዚአብሔር ይምከራል። የሆነ ነገር ነገ ከነገ ወዲያ ድንገት ጥሩ ህይወት እንዲያጋጥም ይብላችኋል። ደግ የምትሆኑት ዝም ብሎ ደግ ሁኑ። አንደኛ። ሁለተኛ ከቤተሰብ የወረሳችሁት ደግነት ካለ እሱን ጠብቁት፣ ተንከባከቡት። በእውነት ነው የምላችሁ። ሌላው ግን ስራን ባለመናቅ ለምንድን ነው ትልቅ ድርጅት ሄዳ ማትቀጠረው ወይ የሆነ ቦታ ላይ ሲባል ልጅቷ በውስጥ በኩል ጨዋነት ነበረባት እና እናትየው ሳይነግሩት በማረፋቸው ጠይቋታል። ለምንድን ነው እናትሽ እንደዚህ ቢጠይቃቸው የመለሱልኝ መልስ በጣም ልብ የሚያንጠለጥል ነበረ። እስቲ እነግርሃለሁ ልጆች ፊት አይነገርም ነበር ያሉኝና ምንድን ነው ምክንያትሽ አላት። እኔ ጉሊት መሸጥ የፈለኩት በንግድ ስለማመን ነው፣ ነጋዴ መሆን እፈልጋለሁ እና ተቀጥሮ መስራት ይሄ እንደዚህ ማለት አልፈልግም። አንዱ ምክንያት። ሁለተኛው ነገር ግን ማልዋሽህ ነገር በጣም የሚፈልገኝ አፍቅሮኝ የነበረ ሰው እኔ ግን የማልፈልገው ሰው የኔን ከግቢ ከቤት መውጣት ጠብቆ ሊወስደኝ የሚፈልግ ሰው ነበር። የክፍለ ሀገር ሰው ነው። ባመነበት የሚጸና ሰው ስለሆነ በድጋጉ ጠልፎኝ እንዳገሩ እንደለመደው እንግዲህ አገሩ ላይ በፈረስ ነው የለመደው፣ እዚህ ደግሞ በመኪና ይዞኝ ሊሄድ ይፈልግ ነበርና እኔ ደግሞ እሱን አልፈለኩትም። ምክንያቱም ችግር ያለበት ሰው ነው። ቀድሞ ስለተነገረኝ ስለ ልጁ ባህሪ መጣ አልመጣ ያልኩ እየተደበቅኩ ነው ያለሁት እና ሰዎች ካሉ
መጥቶ በፍጹም ምንም ነገር ሊያደርገኝ አይችልም። ለዚህ ነው ጉሊት የሚሸጥበት ቦታ ላይ በዚህም ሰዎች ያሉበት አካባቢ ስለሆነ ሰዎች ፊት ምንም ሊያደርገኝ ስለማይችል ወጥቼ የምሰራው። ሌላ ቦታ ግን ሄጄ ርቄ መስራት አልችልም። ወደ ቤቴም ሲሄድ የሚሸኘኝ አንድ ጎረምሳ ነበረ እና እሱ ስለሚሸኘኝ ብቻ ነው ወጥቼ የምሰራው እንጂ ጭራሽ ከቤት ራሱ አልወጣም። እና በጣም ዝቶብኛል። አንቺን በምነካው ነክቼሽ፣ በማስነካሽ ነክቼሽ ይዤሽ ነው የምጠፋው እያለ ይዝትብኝ ነበረ። ለዛ ነው ቤት የምደበቀው። ለዚህ ነው ማዬ ልጆች ፊት የማይወራ ነው ያለች። ለዛ ነው አለችው። እና ከዛ መጨረሻሽ እንዴት ሆነ? አይ ከዛ በኋላማ በቃ ነገሮች ሁሉ እናቴም ካረፈች በኋላ እኔም ወደዚህ ወደ እናንተ ምናምን ሳዘወትር ምስል እንግዲህ ነገሩን ሰው አለኝ ወደሚለው ነገር መጣሁኝ እና ያው ዛሬ ደግሞ እዚህ ቦታ ነው ያለሁት አለችው። እና ከኔ ጋር የተገናኘ ነው በምንድን ነው? በዚህ ልጅ ምክንያት ነው። እና ስጋት አለብኝ አለችኝ አንድ ጊዜ አግኝታኝ። እኔ ይሄ ሁሉ ታሪክ እንዳላት አላውቅም ነበርና ስጋት አለብኝ መምህር ላናግር ፈልጌ ነበር። እሺ መጀመሪያ ይሄን ጉዳይ ነው የነገረችኝ። እንደዚህ የሚዝትብኝ ሰው አለ። እኔ አሁን ተአምር በሆነ መንገድ ትዳር ላይ ነው ያለሁት አለችኝ። እስቲ ተአምር የሆነው ነገር ንገሪኝ አልኳትና 3 ሰዓት ሙሉ ቁጭ ብላ ታሪኳን ነገረችኝ። ይሄው እኔ እስካሁን የነገርኳችሁን አሳጥሬ የነገርኳችሁ ማለት ነው። 3 ሰዓት ከምናምን 40 ምናምን ደቂቃ ሁሉ ሄዷል። በጣም ነው የደነገጥኩት። የምትነግሪኝ እውነት ነው አልኳት። አዎ መምህር ይሁን እንደዚህ ነው አለችኝ። እና ብዙ ሰዎች ታሪክ አለኝ ገጠመኝ አለኝ ብለው ሊነግሩህ ሲመጡ እሺ ብለህ ስማቸው። አንተ በማታውቀው መንገድ ሳታገኛቸው ተአምር ተፈጽሟል በየቤቱ አለችኝ። እንደዛ ነው? በየቤታችሁ ብዙ ተአምር ተፈጽሟል? እውነት እግዚአብሔር ብዙ ረድቷችኋል፣ አግዟችኋል? ደስ ይላል። እና ኢንተርቪው መደረግ እፈልጋለሁ ብላ ነበረ። ግን ደግሞ ልጁ ያገኘኛል የሚል ስጋት ስላለባት ኢንተርቪውን ትተነው እኔ አቀረብኩት ማለት ነው ከምክሮች ጋር። ስለዚህ በዚህ ገጠመኝ ውስጥ ይሄ ልጅ ማንነቱ መታወቅ አለበት፣ የት ሰፈር እንደሆነ ምናምን መታወቅ ስላለበት መካተት አለበት። ይሄ ገጠመኝ እልባት ማግኘት አለበት። ይሄ እዚህ ልጅ ነገር መጨረሻው ሳይታወቅ አላቀርበውም ብዬ እኔ ደግሞ ተነሳሁ እንደ አዲስ። ከዛ አድራሻውን ሰጠችኝ። ቀድማ ታውቀው ነበር አድራሻውን። በሆነ አንዳንድ አጋጣሚዎች ነው ይሄ ሰው እሷን አግኝቷት በዛ አጋጣሚ የኔ ካልሆንሽ ብሎ ሲያስቸግራት የነበረውና በሰው አግኝቸው እቺ ልጅ ታውቃታለህ አልኩት። እንዴ የኔ ፍቅር ናት እኮ አለኝ። አዎ ያንተ ፍቅር ናት፣ ተረጋጋ። አሁን ግን ባለትዳር ነች፣ አግብታለች፣ በጣም ከባድ ትዳር ውስጥ ነች ያለችው ጊዜ አታረገውም እኔ ለያታለሁ ምናምን አለ። በጣም ደነፋብኝና ወንድሜ ተረጋጋ። እንዴ እኔን ራሱ ነፍሴን ከስጋዬ ሊለየኝ የተዘጋጀ ነው የሚመስለው። በጣም በሚያስፈራ ሁኔታ ነው የሚያረገው ሁሉ ነው የሚመስለውና አልኩኝና መኪና ውስጥ ገባና ቁጭ አልን። ይኸውልህ እቺ ልጅ ታሪኳ ይሄን ይመስላል ብዬ አጠር አድርጌ በ30 ደቂቃ ውስጥ ሳላንዛዛ የተፈጠረውን ነገር ስነግረው ቻንሷ የሚገርም ነው፣ እድሏ የሚገርም ነው። እና ግን እሷ የግርማን ትምህርት ታዳምጣለች አለኝ። እኔ ነኝ ብዬ አላልኩትም። የኔን ትምህርት አዳምጣም አይባልም ማለት ለሰው ስትነግሩ አይባልም። እና የመምህር ግርማ ነው የሚባለው ደግሞም ነው እንደዛ ነው። እና የግርማን ትምህርት ታዳምጣለች አለኝ። አዎ። እና እየሰማች አሁን እየጸለች እየሰገደች የሴትዮዋን እግር ፈውሳ ከዛ በኋላ ሴትዮዋ ሞተችበት አለኝ። የሞተችው በካንሰር ነው፣ ግን ተአምሩ እንዲታወቅ ከዊልቸር ላይ ተነስታ የተራመደችው በዚህ ምክንያት ነው። እና በዚህ ልክ መንፈሳዊ ስለሆነች ህይወቷ ላይ ብትገባ ታበላሽባታለህ። በዛ ላይ ደግሞ አንተ ተወዳታለህ እንጂ እሷ አትወድህም። ስለዚህ የራስህን መንገድ ፍጠር፣ ከቻልክ ይሄን ትምህርት አዳምጥ ስለው የማን የግርማን ምናምን አለኝ። ኦኬ ይሄ ልጅ በትክክል በማመጣው አመጣሻለሁ ያለው መስተፋቅር አድርጎ ሊያመጣት ነው። የክፍለ ሀገር ልጅ ነው ብቻ የሆነ ነገር አያጣውም። አንዳንድ ጥበቦች ምናምን እንደዚህ የሚያምን ይመስላል አልኩኝና መምህር ግርማ ጋርም ሄዳ ጮኻለች አልኩት። ዝም ብዬ እኮ ነው በራሴ ነው። ምን ብላ ጮኸች አለኝ። አይ የሆነ መስተፋቅር ስሙን አልናገርም አለ እንጂ የሆነ መስተፋቅር ያረገባት ሰው አለ ምናምን ብዬ ሰው ጊዜ ማን ነኝ ብሎ ለፈለፈ ሰው ጊዜ እኔ እንጃ ስምህ ማን ነው አንተ አልኩት። ለጊዜው ስሜ ቆየህ አለኝ። ብቻ ለፍልፋለች። ቪዲዮም ቪዲዮም ተቀርጿል አለኝ። ቪዲዮም በጊዜው በእርግጥ አላየሁትም፣ ግን ቪዲዮ እንደተቀረጸ አውቃለሁ። እንግዲህ ሲወጣ እናየዋለን። ሰው ጊዜ ኧረ በለው በቃ ስሜቱን መቆጣጠር አቃተው። ተናደደ። በቃ እንዲህ ግርማ ስፈራው ድሮንም ስፈራው ጭራሽ በእኔ መጣብኝ አለ።
ቆይ ምን ያረከው ነገር አለ ስለ ጊዜ በጣም ነው የምወዳት እና መቼም መስተፋቅር አድርጌያለሁ እንዳትለኝ ሰይጣን ልኬባታለሁ ምናምን እንዳትለኝ አልኩት። እኔ ሰይጣን መሆኑን ቅርብ ጊዜ ነው የሰማሁት፣ ግን መስተፋቅር አድርጌያለሁ አለኝ። እንዴት አልሰራም ስለ ጊዜ በሩቁ ሊሰራ አልቻለም። ላቧን አላገኘሁም፣ ጸጉሯን አላገኘሁም። በቃ የእሷ የሆነ ነገር ምንም ነገር ስላጣሁኝ ይኸው እስካሁን ተቀምጫለሁ አለ። በል ጸጉሯም ላቧም አያስፈልግህም። ያንተ ማንነት፣ ያንተ ሁኔታ፣ ያንተ ስም በሙሉ እንዳለ ሙሉ በሙሉ የመመገማ ቪዲዮ ሳይኖር አይቀርም። አንተን እንዲያውም ያንተ ሳይሆን አይቀርም አልኩት። ኧረ በእናትህ ተረጋጋ በለው፣ የምታውቃቸው ከሆነ ሰውየውን እረፉ በላቸው፣ በቃ ንስሐ ገብቷል በላቸው አለኝ። ይቅርታ ብሏል በላቸው አለኝ። ልበልልህ? አዎ። እሺ ታቆማለህ ይሄን ነገር አልኩት። አቆማለሁ። አይ በቃ ይቅርብኝ፣ እንዴ እኔ ማዋረድ አልፈልግም። ስንት ስራ ስንት ገና ብዙ ነገር ይጠበቅብኛል። በቃ ትቅርብኝ፣ እንዲያውም አልፈልግም ማለት በዘዴ። ከዛ በኋላ ግን አመነ። ይሄን ዘዴ ያመጣሁት ለምን ነው? እንዲያምንልኝ ነው። አመነ እና በለማንኛውም ልጅቷ በጣም ጠንካራ መንፈሳዊ ልጅ ሆናለች። ደውላ ስታናግራለች። ደውላ ስታናግርህ ግን ሌላ ቃላት ምናምን ነገሮች እንዳትናገር አሁን ደውዬ አገናኛለሁ አልኩት። እሺ አንዴ ብቻ ድምጿ ልስማት አለኝ። ከዛ ደውዬ አገናኘኋቸው። ያገናኘሁበት ምን አገናኘኝ ስላለችኝ ነው እሷ። ከዛ አዋሪው አልኳት። መምህር አግኝተኸው አለችኝ። አዎ። እና መስተፋቅር ማድረጉን አምኗል እና ደግሞ ጸበል ላይ የጮህሽውን ነገር በቃ መምህር እንዳይለቁት እንናገራለን። ማሳው ጊዜ ሳቀችና ላውድ ሊሆን ይችላል ብላ አስባ የሆነ ነገር እንደዋሸው እንደቀባጠርኩ ገብቷታል። ከዛ እሺ በቃ ችግር የለውም በቃ ቪዲዮ አይለቀቅም፣ ለማንኛውም አገናኝ አለችኝ። እየሰማች ነው አልኳት። ከዛ ስማ አለችው። እንደዚህ አይባልም አንቺ በስሜ ጥሪኝ አላት። እሺ እንዴት ነህ ሰላም ነህ አለችው። እግዚአብሔር ይመስገን እንዳጣውሽ ቀረሽ አይደል አላት። በቃ እኔ አንተ አይደለሁም መጀመሪያም አልወድህም ነግሬህ ነበረ። አሁን ሰላማዊ የሆነ ህይወቴን አትረብሸኝ፣ እንዳትረብሸኝ ከዚህ በኋላ ባጠገብህ በነፃነት እንዳልፍ ብቻ ነው የምፈልገው። ከዛ ውጭ ግን ሌላ ነገር አደርጋለሁ ካልክ ብዙ ነገር ውስጥ ትገባለህ አለችው። ኧረ እኔ አሁንማ ሰውየው ጋር ገባሽብኝ እኮ በቃ በሱ እጅ ውስጥ ከገባሽ ሁሉ ነገር ተበላሸ እኮ አላት። ያውቃል ሰይጣን እንደላከ ራሱ ያውቃል። ስለሚያፈቅራት ነው እንጂ በጣም ስለሚወዳት ነው እንጂ መስተፋቅር አጋንንት እንደሆነ እና የተላከባት በአጋንንት ፍቅር እንደሚያቀራርባቸው ይሄንንም ያውቃል። አሁን ወዲያው ወሽመጡ ሲቆርጥ ያስታውቃል ልጁና እኔ ባለፍሽበትም አላልፍም እንኳን ባጠገቤ ልታልፍ ይቀርቱ አለት። አይታወቅም ነገሮች ሊያገናኙን ይችላሉ። ስለዚህ በቃ አረፍ አለችው። ይሄንን ያወራነውን እኔም ሪካርድ አድርጌዋለሁ፣ እሷም ሪካርድ አድርገዋለች። ፎቶም አንስቼዋለሁ። ሰላም ተባብለን ተለያየን። ለባልየው ላኩለት። ከዛ መምህር እንዴት ይሄ ላክልኝ አለኝ። ሚስትህ ናት ላክ የተባለችኝና ይሄን ጉዳይ ጨርሼልሃለሁ፣ ከዚህ በኋላ የሚያሰጋችሁ ነገር የለም አልኩት። ኧረ በስመ አብ በጣም ይገርማል አድርጎ ነበር አለኝ። አዎ በጣም ይገርማል፣ ግን እሷ እስካሁን ድረስ አልጮኸችም እና ይሄ መስተፋቅር መጮህ አለበት። አንተ የውሸትህን ብትናገርም እዚህ ጋር ግን የእውነት መጮህ አለበት አለኝ። አዎ በጣም በርታ ሞክር አልኩት። እና ግን ልጅቷ እንደው ሚስትም ናት እህትም እናትም ናትና እንደው በጣም እድለኛ ነህ አልኩት። አዎ ስታዋራኝ በጣም የዋህ ናት አልኩት። አዎ አለኝ። እኔ እድለኛ ነኝ፣ ሚስቴ ነች የሸለመችኝ፣ የሚስቴ ስጦታ ናት አለኝ። እና የአንገት ሐብል ነች አልኩት። አዎ አለኝ። ግን የሚስት ስጦታ የአንገት ሐብል ወይም ደግሞ የእጅ ሰዓት ምናምን ነው፣ ከረባት ምናምን ነው አይደል? ጌጡ ናት ማለት ነው። መልካም ሚስት ለባሏ ምንድነች? ዘውድ ናት። እና መልካምነት መልሶ ይከፍላል ብቻ አይደለም፣ ደግነት ብቻ አይደለም። በድህነት ውስጥ ያለ እግዚአብሔር አምላክ ያያል። ሴት ልጅ ድሃ ሆና ሀብታምን ማግባት ብትመኝም ግን ንጹህ የሆነ ልብ ካላት እንደዚህ አይነት ቦታ ይጥላታል። እንደገና ደግሞ በመስተፋቅር ደግሞ ሀብታም አጥምደው ደግሞ መከራቸውን የሚያዩ ሴቶች ደግሞ አሉ። እመጣበታለሁ ሌላ ጊዜ። በመስተፋቅር ሀብታም አግብተው ከገቡ በኋላ በጣም ከባድ ህይወት የሚያዩ እህቶች አሉና እግዚአብሔር ከዚህ ነገር ያውጣን። ወንድማችን ቲማቲም ሽንኩርት ምናምን ስትገዛት የነበረችን ሴት ምስኪን ሴት ስላከበርካትና በመልካም አይን ስላያት እግዚአብሔር ሸልሞሃል። አንደኛ። ሁለተኛ ሚስትህም ጥሩ ሆና ስላገኘቻት ሸልመሃለች። ሁለተኛ። ሶስተኛ ልጆችህም የወደዷት እንደ እናታቸው ባትሆንም ራሷን እናትን ባትተካም ግን የእናታቸውን ፍቅር እንዲያገኙ በተወሰነ መልኩ የምታግዛቸው ሴት ሆና መጣለችና በጣም እድለኛ ነህ። እንኳን እንጀራ እናት ልትሆን ቀርቶ እንጃ ብቻ እንጀራ እናት የሚባለው ነገር ስሜቷ ላይ ራሱ የለም።
እንዴት እንደምትወዳቸው ልጆቹን እንዴት እንደምትወዳቸው ልጆቹ እንዴት እንደሚንጠላጠሉባት አብረዋት እንዴት እንደሚዝናኑ እናታቸውን ረሷት ማለት ይቻላል። ያው አይረሳም በእርግጥ የልጅነት ጉዳይ ሆኖ ነው፣ ግን በቃ ከሷ ጋር ነው የሚጫወቱት። አስረሳቻቸው። ይሄ በጣም ትልቅ ነገር ነው። አንዳንድ ጊዜ እንኳን ልትረሱ ቀርቶ መፈጠራችሁን እንድትናፍቁ ማነው መፈጠራችሁን ራሱን እንድትጠሉ የሚያደርጉ እንጀራ እናቶች ናቸው ያሉት። ከባድ ነው። ጨርሻለሁ።